ሰላም እንዴት ናችሁ? ማመር አብደታ ነኝ። በርሲሳ አብደታ ነኝ። ከዚህ በፊት አፋን ኦሮሞን ከቁቤ ጀምረን የተወሰነ ነገር አሳይቻችሁ ነበረ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ሼርም እያደረጋችሁ ላይክም ኮሜንትም ጥያቄ ካላችሁ ወይ አስተያየት እንቀበላለን። አማርኛን አፋን ኦሮሞን በአማርኛ ወደፊት ትንሽ እናስከዳው እስቲ። የጀመርነው ከቁቤ ነው። ቁቤ ምንድነው ብለናል? ፊደል ነው ብለናል። ቁቤ ፊደል። ከዛ ወደፊት ስንሄድ ደግሞ ሰገሌ ነው። ሰገሌ ማለት ድምፅ። ድምፅ ሰገሌ ምንድነው? ድምፅ ነው። ድምፅ። እሺ ሰው ድምፆችን እንዴት ነው የምንረዳቸው? እንዴት ነው ድምፅን መርዳት የሚቻለው? ከዛ ወደ ትርጉም እንሄዳለን። ከዚህ በፊት አባጫዳን አ ብዬ ከጎኑ አ በማስቀመጥ ባ እንደዚህ ጫ ችኛዋ የአፋን ኦሮሞ ይሄን ደግሞ በአማርኛ ብንጠቀመው እንዴት ነው የምንጠራው የሚለውን በዚህ በኩል አስቀምጬላችሁ ነበር። በዚህ መልኩ ከዚህ በፊት አሁን አንድ ላይ ማምጣት እንጀምር። የትኛውም በእንግሊዝኛውም ቢሆን የአፋን ኦሮሞም ብቻውን የተቀመጠ አንድ ተነባቢ የራሱን ድምፅ የለውም። ድምፁን የሚያገኘው ከየት ነው? ከአናባቢ ነው። ተነባቢ እችን እንውሰድ። አናባቢ ደግሞ እንደምታውቁት 1 2 3 4 5 እነዚህ 5 አናባቢዎች አሉት አፋን ኦሮሞ። ይሄኛውን በዚህ ልተካላችሁ። እችኛዋን ከማምጣቴ በፊት ባለ 2 እና ባለ 1 አጠገብ ላጠገብ ሲቀመጡ እንደዚህ ምን አይነት አጠራር አላቸው? አንዳንድ ሲሆኑስ ምንድነው ልዩነታቸው የሚለውን ላስረዳችሁ። መጀመሪያ ይሄ ብቻውን ሲቆም ቃላት ሲመሰረት አንድ ቃል ሲመሰረት ብቻውን እዛ ቃል ውስጥ እንደዚህ ሊሆን ይችላል። ለሁለት ደግሞ እንደዚህ ሊቆም ይችላል። ባለ 2ቱ እና የአንዱ ልዩነት ምንድን ነው? እንደዚህ አ ኤ ኢ ኦ ኡ ብለን የምንጠራቸው አጫጭር ድምፅ ያላቸው አናባቢ ማለት ነው። ይሄ ደግሞ 2 ሲሆን አ ይረዝማል። ኤ ኢ ኦ ኡ ብለን የምንጠራቸው ማለት ነው። 2 ሲሆን ይረዝማል ድምፁ፣ 1 ሲሆን ደግሞ ድምፁ ያጥራል ማለት ነው። እንቀጥል። ስለዚህ ይሄኛውን ባለ 2ቱን እዚህ ጋር ላስቀምጥ፣ እችኛውን ደግሞ እዚህ ጋር ላስቀምጥ። አምጥቼ ይሄኛውን መርጠናል። 1 2 አሁን ራ አጭር ነው፣ አንድ አናባቢ ስለሆነ ራ ብለን ነው የምንጠራው። ይሄኛውስ ራ ይላል። ራ ምክንያት አ የሚል ረዥም ድምፅ ስላለው አ የሚለውን እዚህ ጋር ሳስቀምጥ ራ ራ ራ ራ የድምፅ መርዘምና የድምፅ ማጠር የሚወሰነው በአናባቢ ነው ማለት ነው። አናባቢዎች ብቻቸው ራሳቸውን ችለው የራሳቸው ድምፅ አላቸው። 5ቱ 2 ሲሆኑ ረዥም ድምፅ፣ 1 ሲሆን ደግሞ አጭር ድምፅ ያላቸውን ድምፅ መጥተው
ለአናባቢ ይሰጣሉ ማለት ነው። ሶ ራ ብለን እንጠራለን ማለት ነው። ከጎኑ እችኛዋን ደግሞ ልምረጥ። ይሄኛው ነው ድምፅ የለውም ብለን ነው የምንጠራው። ድምፅ የለውም ብለናል። ማን አናባቢ የራሱን ድምፅ የለውም። ድምፅ እንዲኖረው እቺን መረጥኩኝ። ኡ አ ኤ ኢ ኦ ኡ እችኛዋን መረጥቼ እዚህ ጋር ሳመጣት ፉ አሁን ደግሞ ይረዝማል። አ ኤ ኢ ኦ ኡ ከሚለው ኡ ረዥሙን ድምፅ እዚህ ጋር ሳመጣው ፉ ይላል ማለት ነው። ሶ እዚህ ጋር ሁለቱን ላምጣ። ራ አጭር፣ ራ ረዥም፣ ፉ ፉ ሁለቱም ተመሳሳይ። ራ ፉ ራ ፉ ረፉ አፌ ላይ ይታወቃል። ራፉ ረፉ ረፉ ይሄኛው መተኛት ማለት ነው። መተኛት ረፉ ረፉ። ይሄ ደግሞ ረዥም ነው ብያለሁ። ራ ራ ራፉ 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 ምንድን ነው? ጎመን ነው። ጎመን። ረፉ የሚልና ራፉ የሚል ልዩነቱ የመጣው በዚችኛው በአንድ አ ምክንያት ነው ማለት ነው። እጅግ በጣም ግልጽ ነው። ግልጽ። ጥያቄ ካላችሁ ሌላ ቪዲዮ በጥያቄያችሁ መሰረት እንዲሰራላችሁ ከፈለጋችሁ ጥያቄ ጠይቁን ኮሜንት ላይ። ለቤቱ አዲስ ከሆናችሁ ሰብስክራይብ እንዳትረሱ። በዚህ መልክ ይሄኛውን ጨርሼላችኋለሁ። የድምፅ መርዘምና ማጠር በአናባቢዎች እንደሚወሰን ጨርሻለሁ ማለት ነው። አሁን እችኛዋን መተኛት ረፉ ራፉ ጎመን የተፈጠረው በዚህ ነው ብያለሁ። አሁን ደግሞ ወደ ትርጉም እንሂድ። እዚህ ጋር ረፉ የሚል መተኛት እንደሆነ አወቅን ማለት ኦሮምኛን ማውራት ቻልን ማለት አይደለም። ይሄኛው መተኛት የሚለው እንደምታውቁት ብዙ ጊዜ ተውላጠ ስም ቀድሞ ይመጣና ግስ ተከትሎ ሲመጣ ወይ ደግሞ ስምና ግስ አብሮ ሲሆኑ ምድብ አለው፣ ጾታ አለው፣ ብዛት አለ። ሁሉም ደግሞ ግሱን ይቀይረዋል። እንዴት? ለምሳሌ መተኛት መተኛት አለብኝ መተኛት አለብኝ መተኛት አለብኝ ካልኩኝ በአፋን ኦሮሞ ረፉን ቀባ እንላለን። እንግዲህ መተኛት የሚለውና ረፉ እዚህ ጋር አንድ ሆነዋል። ግን እዚህ ጋር አለች ረፉን ቀባ።
ለምን ከፊት ለፊት ሌላ ስለሚከተለው እሱን ለመግለጽ እዚህ ጋር ምን አለች? እኔ ልተኛ። እኔ ማለት አኒ ነው። አኒ ሀረፉ አንተ ተኛ። አቲ አንተ ማለት አቲ ረፊ አንቺ ተኚ። አቲ ረፊ አሁን አቲ ለጾታ አይለይም። በአፋን ኦሮሞ አቲ ለሴት ነው ወንድ ነው። በአማርኛ ግን አንተና አንቺ በማለት ጾታ ላይ ልዩነት አለው። ይሄኛው በእንግሊዝኛውም ቢሆን ዩ ነው። ዩ ማለት አንተ፣ አንቺ፣ እናንተ። እንደውም የእንግሊዝኛው ደግሞ ይሰፋል። እሺ አሁን ይሄ አንደኛ ምድብ የኛ ሁለተኛ ምድብ ነው። ለሶስተኛ ምድብ ሲሆንስ እሱ እንላለን። እሱ ይተኛ። እሱ ይተኛ። እኒ እዚህ ጋር ተመልከቱ። እሱ እኒ ሀረፍ እሷ ትተኛ። ኢሼን ሀረፍቱ እንላለን። አሁን እሷ ኢሼን ግን ሳብጀክቲቭ ነው። እዚህ ጋር ማስተዋል ወይ ደግሞ በጣም መረዳት ያለባቸው ምንድነው? እዚህ ጋር የተጠቀምናቸው ተውላጠ ስሞች ተውላጠ ስም ራሱ ምንድነው? በአፋን ኦሮሞ በመቃ ይባላል። በመቃ ተውላጠ ስም እንላለን። እነዚህ ተውላጠ ስሞች አድራጊዎች ናቸው፣ ባለቤቶች ናቸው፣ ድርጊት ተቀባዮች አይደሉም። እዚህ ጋር መጠንቀቅ ያለብን በአፋን ኦሮሞ ድርጊት አድራጊዎች፣ በአፋን ኦሮሞ በአማርኛ ባለቤት የምንለው፣ በአፋን ኦሮሞ ደግሞ መቲማ እንላለን። በዚህ በተውላጠ ስም ሕግ ባለቤት የሆነው በአፋን ኦሮሞ ደግሞ መቲማ እንላለን። ድርጊት አድራጊው አካል ማለት ነው። ስለዚህ በዚህ መልክ በየቀኑ በየቀኑ እየቆየንም ቢሆን አሪፍ ቪዲዮ እንሰራለን። ቤቱን በጣም ተከተሉ። በርሲሳ አብደታ የሚል በቲክቶክ አለ፣ በዩቲዩብ አለኝ። አመሰግናለሁ።